ለኔ ስኬት በየቀኑ ራሴን ማሸነፌ ነው። በየቀኑ ወደ አልጋዬ ስሄድ ህሊናዬ ዛሬ ምን ሰርተሻል ብሎ ለጠየቀኝ ጥያቄ መልስ መስጠት ነው። በዛ ረገድ ደስተኛ ነሽ? አዎ። ስኬት ግን መንገድ ነው፣ ጥግ የለውም። የምትሄጂበት መዳረሻ አይደለም። ደግሞ ደስ የሚለው መንገዱ ነው እንጂ መዳረሻው አይደለም። መንገድ ላይ ብዬ አስባለሁ የስኬት መንገዱ። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተወዳችሁ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? ሁሉኛ አልሐምዱሊላህ። እንግዲህ ሰሞኑን ያው በሩታ የላይቭ ፕሮግራም ነበረ መመጣው፣ ያው በፉፉዬ ያልመጣው ነበር። ዛሬ ያው እንግዲህ በፉፉዬና በሶፊ መጥቻለሁ ማለት ነው። ስመጣም እንግዲህ ያው ሀሳብ አስተያየቴን የመሰለኝን ሀሳብ አስተያየቴን መስጠት መብቴ ነው። እናንተም ያው ሀሳብ አስተያየታችሁን መስጠት መብታችሁ ነው። ሁሉም የራሱ ነው። ስልካችን የራሳችን ነው። ጊዜያችን የራሳችን ነው። ሁሉ ነገራችን የራሳችን ነው። ነገር ግን አንዳንድ ጊዜ ቆም ብዬ ስመለከተው ፉአድ ላይ ሲሆን ፈትዋ ሰጩ በጣም ይበዛል። ፉአድ ላይ ሲሆን ሁሉም ነገር እሱ ላይ ሲሆን ጥፋት ነው። በምኑም ነገር ሄዳችሁ አልተመቻችሁም፣ ነገሮችም አመቹ አይደለም። የሰው ልጅ በስድብ አይለወጥም። ፉአድ ላይ ሲሆን በጣም ብዙ ጄጅ ታደርጉታላችሁ። ለምን እንደው አይገባኝም። ፉአድ ከሌላ ሰው መጥቶ መስራት የለበትም ነው እንዴ? ፒፕሎች እኮ ከየቦታው እየተለጣጠፉ እየሰሩ ነው። እሱ ላይ ሲሆን ለምንድን ነው እንደ ነውር የምታዩት? እኔ ግራ ግብት ይለኛል። እሱ ላይ ሲሆን በጣም አስተያየት ሰጪዎቹ ትበረክታላችሁ፣ ተሳዳቢዎቹ ትበረክታላችሁ። አሁን በመጣችሁ አንገቱ ላይ ባለው ሰንሰለት ትላላችሁ። ስራ ነው። እኔ ይገርመኛል። የእሱ ነገር በጣም ጄጅ ታደርጉታላችሁ። ጄጅ ለምን እንደሆነ አይገባኝም። ምክንያታችሁ ራሱ ምን እንደሆነ ሁሉ አይገባኝም። ዋናው ነገር የትም ፍጩ ጀስት ዱቄት ነው እንጂ እኔ ስለምወደው እኔ ስለማከብረው የትም ቦታ ይሁን ጀስት ግን እሱ ይምጣ ይስራ። እኔ ምንም አይነት ኮምፕሌን አላቀርብም። ይምጣ በስ ነው የምፈልገው መምጣቱ ነው ማለት ነው። ስለሌላው ነገር ራሱ ያውቃል። ያውቃል። በነገራችን ላይ እናንተ ከምትሰርጉት በበለጠ እሱ ጠንቅቆ ያውቃል። በተሻለ መልኩ ነው ደግሞ ምናልባት እናንተ የተማራችሁት በኦንላይን ሊሆን ይችላል። እሱ ግን በአካል ሄዶ የተማረ ልጅ ነው። ስለ ዲኑ ስለ ሃይማኖቱ በደንብ ነው የሚያውቀው፣ ጠንቅቆ ነው የሚያውቀው ማለት ነው። እና ጄታ ታውቃላችሁ በቃ ሁሉም ነገር ፉአድ ላይ በቃ ይከራል ማለት ነው። ለኔ ሁለቱም ወንድሞቼ ናቸው። ምንም የተለየ ነገር የማይባቸው ነገር የለኝም። ሶፊያም ሶፊያ ናት፣ ፉአድም ፉአድ ነው፣ ተውፊቅም ተውፊቅ ነው። ምንም ችግር የለብኝም ለኔ ማለት ነው። ማንኛቸውም ፉአድ ብቻ ነው ይሄንን ሀብል ያደረገው ፉአድ ብቻ ነው ግን በቃ ምን ባገኘሁበት በምን ባገኘ ነው በምን ጀጅ እናድርገው ብላችሁ የምታስቡ ሰዎች ይገርመኛል። በጣም የሚገርመኝ ወላሂ በጣም ነው የሚገርመኝ። እኔ ሀሳብ አስተያየት አትስጡ አይደለም፣ ግን ስለ ጀሀነምና ስለ ጀነት የምትማሩት ፉአድ ቤት አይደለም። ገባችሁ? መጣችሁ ስለ ጀሀነምና ስለ ጀነት መጣችሁ ለፉአድ ዳዕዋ የምታደርጉለት ጠንቅቆ ያውቃል። ሰርባችሁ ለሰዳቢ አትስጡት። በቃ ሰርባችሁ በቃ ለሰዳቢ ነው የምትሰጡት እኮ በቂ ነው። ያለበት የምላስ ጦርነት ያለባቸው በጣም ብዙዎች አሉ እና እባካችሁ ሌላ ደግሞ ዝምታን እንደ ፍርሃት የምትቆጥሩ ሰዎችም አላችሁ። ዝምታን እንደ ፍርሃት፣ ይሄ ጀግንነት አይደለም። በነገራችን ላይ ጀግና ማለት ራስን መቆጠብ ነው። ቁጥብ ነው መኖር ነው። ራስን ቁጥብ አድርጎ ማለት ነው እንጂ ሰውን ጀጅ እያደረጉ ሰውን እያንጓጠጡ ሰውን እየተሳደቡ
እንትን የለውም ጀግንነት የለውም ማለት ነው። እና ቤተሰቦች የምትወዱት የምታከብሩት የሱ እርገት የሚያስደስታችሁ በጣም ብዙዎች እንዳላችሁ አውቃለሁኝ። ያም ሆኖ ግን በዛው ልክ ደግሞ የሱ ውድቀት የሱን አለመስራት የምትፈልጉ በግልጽ እናንተ ጥሩ ናችሁ። እናንተን አመሰግናችኋለሁኝ። እንደውም እውነት ጥላቶች በቃ ጥላት ናቸው። ጥላት ነው በቃ ጥላት ያው ጥላት ነው። ያው ከጥላትነቱ አይዘለም። የፈለገ ነገር ቢሆን ጥላት ነው። ምን በጣም ማር ብታጠጣው ይማረራል ማለቱ አይቀርም ማለት ነው። ግን ወዳጅ ናችሁ ተብላችሁ አድናቂዎች ናችሁ ተብላችሁ ጅጅ የምታረጉት ነገር በቂ ነው። ማየት ካልፈለጋችሁ መተው ትችላላችሁ እንጂ ማን ሰዎች ትዝ የማይላቸውን ነገር በቃ ከሆነ ደግሞ ትችላላችሁ። ፕራይቬት የምታገኙበት በጣም ብዙ ነገር አለ። በፕራይቬት መምከር ሀብል እንዴት አደረገ ተብሎ መንጫጫት ምንድን ነው ይሄን ያክል እንዴ? አንዳንድ ጊዜ ያግቡባችሁ እምቢ ይፍቷችሁ እምቢ የሆናችሁ ሰዎች አላችሁ። እኛ የምንፈልገው በምንም ሜን ሲሆን ይምጣ በቃ አለቀ። ስፔሻሊን የምፈልገው በዛ መልኩ ነው። ስለሌላው ነገር በሱና በጌታው መካከል ማንም መግባት አይችልም። ደስ የሚለው ነገር ያ ነገር ነው፣ የሚያስደስተኝ ነገር ማለት ነው። ሌላው ሶፊዬም ሶፊዬ ናት፣ ቱፋህም ቱፋህ ነው። አላህ ጥንክር ብርትት አድርጓቸው በርትተው ሰርተው እንዲለወጡ ፈልጋለሁ። አላህ ያግዛቸው፣ በዱዓቸው አግዟቸው። አለቀ፣ ሌላ ነገር የለውም እንዴ። ጀስት ፉአድ የሆነ ነገር ካረገ ስለ ማን ወጣትነታችሁ በወጣትነታችሁ የሆኑ ፒፕሎች ጓደኞቻቸው ናቸው የሚመስሉት። ማንም በባለፈው በነቅሳ ስትንጨረጨሩ ስትሉ ነበረ። በማያውቀው ነገር ባረገው ነገር አላህ ራሱ አይጠይቃቸው። እያወቀው ላረገው ነገር ደግሞ እሱና ጌታው ጋር ነው ግንኙነቱ። እንዴ ምንድን ነው ይህን ያክል የእሱ የተለየ ነው ወይስ ምንድን ነው? ጀሀነም ጀሀነም ጀሀነም። አልሐምዱሊላህ በእናንተና በሰዎችና በእኔና በጌታዬ መካከል መግባት ስለማትችሉ ነው እንጂ ብችሉ ኑሮ በጣም ብዙዎቹ በፉአድና በጌታው መካከል መግባት ስለማትችሉ ነው እንጂ በጣም ብዙዎቹ መግባት ብችሉ እስካሁን ምን እንደምታደርጉት እኔ እንጃ። እኛ ስታዩ ደማችሁ የሚፈላ ሰዎች አትዩን፣ በቃ አትዩን። ሁለተኛ እኛ ስታዩ ደማችሁ የሚፈላ ሰዎች አትዩን፣ በቃ አትዩን። ሁለተኛ